ሀይሚ መጣላት ምናምን አልፈልግም አይደል? እሷን ላለመለያየት ስል አሁን ከእሷ ጋር አሁን ከእሷ ጋር የሚያጣላኝን ሰው ሁሉ ታውቃለህ፣ እንዴት ኢግኖር አድርጌ በቃ እንደምተው። እኔ ህይወት ላይ እንኳን ሆኖ ግን ከሀይሚ ጋር ጥሩ እንዳለው የሚፈልግ ሰው ካለ አልሰማውም። ገብቷል? ወደፊት ከወደፊት የሆነ ከጓደኛዬ ጋር አይደለም ሌላ ላይፍ ልመራ የምችለው። እሱን ነገር ቁጭ አድርጋ አስረዳት። ጋሽ ብሩኬ ጸብ የሚያስደርስም ነገር የለም። ይኸው እንደምታየው የሆነ ነገር ነው። ምክንያቱም ተራ የሆነ ነገር ነው። ተራ የሆነ ነገር እንዴ እነ ጆዬ ጋር እነ ሰላም ጋር ወይ አሁን ቲክቶክ ፍስስ ሲል እኔ ቀጥ ብዬ ዩቱብ ሄድኩ። ቤተሰቦቼ ሂጂ እዛ ሲሉኝ ቀጥ ብዬ ሲሄድ ጆዬ ላሉ ጆ ጋር ስገባ እንዳለ ራሱ ልጁ። ስለዚህ እንዴት ብሩክ አይባነንም ብዬ ትንሽ ተስፋ አለኝ ማለት ነው። ሰዎችን አይዲያ መጣቻት እንግዲህ ሀይሚ ያው በዛም ለማለት በዛ እንግዲህ 200,000 ለመግባት ነው። ስለዚህ ማገዝ አለባችሁ። 200,000 አድርጓት፣ አስገቧት በቅርቡ። እስከ ፋሲካ መግባት አለባት። ሁለት እኮ ሰፕራይዝ ነው ያለው። ደግ አድርጋለች ማለት እንደውም እኔ ብሆን አልተኛም። በቃ ሰብስክራይብ መንገዱን ሁሉ እየዞርኩ ነው የምለምነው ሰብስክራይብ እንዲያደርጉኝ ማለት ነው። አንደኛ ብሩኬ ሌላ ሰፕራይዝም አለ፣ የ200 ጊዜውም አለ ሰፕራይዝ። ታውቃላችሁ ሆድ ነው የሚቆርጠው እኮ እንዴ። ስለዚህ እኔ በቅመሙ አልፈርድም። 200,000 አስገቧት። ሁለት ሰፕራይዟን ትቀበል። ምን እንደሆነ ትወቅ። ሆዷን ቆርጧታል። እኔ እንቅልፍ መተኛ አልቻልኩም ብላለች። እኔ እኮ ትናንትና ቅልብ ስትል እኔ ገምቻለሁ። በቃ ጠርጥሬ ያለሁ እንጂ አሁን ብሩኬን እንደዛ ያሉት ምናምን ቆርቁሯት አይደለም ሀይሚ ማለት ነው። እኔ ጠርጥሬ ያለሁ። ስጦታው ምንድን ነው ሰፕራይዙ ምንድን ነው ማወቅ ፈልጋለሁ። እንቅልፍ ሳይዘኝ አደራለች። እሱ ደግሞ ላይሳካም ስለሚችል አሁን አልነግርሽም ማለት። ከዛ በኋላ እጅሬቷ ቶሎ ብላ የዩቱቧም 200 ሞልቶ ሰፕራይዟን ለመቀበል ይሄን አይዲያ መጣች። ስለዚህ ቤተሰብ አምናችሁ ተቀበሉት። ልጁ ምንም አይደል፣ ኖርማል ነው። ምንም ያስፈራችሁ ነገር የለም። ብሩኬም ይባነናል ብዬ አስባለሁ። በዚህ ልጅ ካልባነነና መቼም አይባነንም ብሩኬ ማለት ነው። ምክንያቱም አንደኛ የነ ጆሲ ጓደኛ ነው፣ አብሯቸው ነው የሚለው። ገና ሰላም ሲለው ራሱ አባቴ እኮ ብሎ ነው ሰላም ያለው። ያው አይገናኙም አይተዋወቁም እንጂ ማለት ነው። ወይኔ ብሩኬ እንዳልከው በቃ ሀይሚ የማትፈልገውን ሰው እርቃለሁ ስትል ወንዶቹ ሁሉ ነው እንዲመራቅ የጀመርከው? ሴቶቹ ብቻ መስሎኝ ነበር እኔ። ወንዶቹንም ርቋል ማለት ነው ብሩኬ በዚህ አጋጣሚ። በነገራችን ላይ ጊዜው ራሱ አይበቃም። ጊዜው በፍጹም አይበቃም ጊዜው። የምሬን እውነት አንድ ወሬ ይዛችሁ ስታወሩ ማለት ነው ምሽት ነው የሚለው። በተለይ እንደዚህ በቃ እንደው የአፍላ ጓደኝነት ላይ ምናምን ስትሆኑ ወይኔ አሁንማ ብሩኬና ሀይሚ መኪና ገዙ። እዛው መኪና ውስጥ ቁጭ ብለው ሲያወሩ እናቴ የልጆቹ አስተዳደግ፣ የልጆቹ እድሜ፣ የልጆቹ አልጋ፣ የልጆቹ መጫወቻ ሲሉ እናቴ እዛው ምሽት ነው የሚለው እዛው መኪና ውስጥ ማለት ነው። ምን አለች በሉኝ አንድ ቀን እንደዚህ ረሳሁት ስራ ሳልሰራ ሳልሄድ መሸ ባትል ሀይሚ ምን አለች በሉኝ ማለት ነው። እዛ መኪና ውስጥ ቁጭ ብላ ይሄ ምንም የሚያስደነግጥ ነገር አለ። ምንም አልመሰለኝም። ይሄ ፕራንክ ማለት ነው ቤተሰብ ምንም ማለት ነው። ጭራሽ እነ ጆጋ ማየት ይጅዛይ በቃ በየቤቱ ከሮዚ ጋርም ተገናኝተዋል ምናምን ነገር እና አይ ሀይሚዬ ምን አለ ወይ እንደው ካመጣሽ አይቀር ከታማሽ አይቀር አዲስ ሰው ብታመጪ፣ በእነ ብሩኬ ዙሪያ በጓደኞቹ ዙሪያ ባታመጪስ? በቃ አዲስ ሰው የማይታወቅ ሰው አምጥተሽ ጠብ አድርገሽ ቻናልሽም 200 ስትሞይ ዳይ በቃ አሁን እኮ መሰደቧም አልቀረም። ያመጣችው ሰውም እዚህ የከወነ ነው። ሰው እንዳላወቀ ነቃ። አዲስ ሰው ነበር ማምጣት የነበረብሽ ሀይሚ፣ መሰደብሽ ላልቀረ ማለት ነው። እና ለማንኛውም ቤተሰብ ልቦና ይስጠን ነው የሚባለው። ባሰድቧት ደስ ይለኛል። ምክንያቱም ያው እየሰራች ስለሆነ ማለት ነው። ካልሰሩ ውጤት የለም። ያው ብሩኬ ደግሞ እንደምታዩት ጨልሏል። እንግዲህ ምንም ማድረግ አይቻል። እሱ ሰሞኑን እያዝናናን ነበር ፕራንክ ይዞ እየመጣ የተለያየ ፕራንክ። እሷ ደግሞ እንግዲህ በከባዱ መታለች፣ ግን አላሳካላትም ልጁ
አላቅም እንግዲህ ቀጣዩ ሌላ ሰው ሊመጣ ይችል ይሆናል። ይሄ ጅማሬው ሊሆን ይችላል። ሶ ቀጣዩን የምናየው ሆነ ወይም ደግሞ እንግዲህ ብሩክ ካልቻለም ነገ አልፈልግም ብላ ሌላ ርዕስ ይዛ ትመጣ ይሆናል። ይሄ ብሩክ ሁኔታ ነው የሚወስነው። የእሱ ሁኔታ ጥሩ ሆነ ተቀጥልበት፣ መጥፎ ከሆነ ግን ታቆማለች ማለት ነው። ውድ ቤተሰቦች ብዙ የሚያጨናንቅ ነገር የለም ማለት ነው። ከኔ ቀድማችሁ እናንተም አግኝታችሁታል። እኔም ደግሞ ያው ያላየ ሰው ድንገት ቢያየው ብዬ ይኸው እነ ጆዬ ጋር አኗር ጋር ይተዋወቃል ልጁ ማለት ነው። ቤተሰቦች ከኔ በላይ እናንተ ቀድማችሁ አውቃችኋልና ያው ለጠቅላላ እውቀት ያክል ነው ያመጣሁት ወደ እናንተ እና ውድ ቤተሰቦች ይህን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ። አመሰግናለሁ። ነገ ደግሞ ቸር ወሬ ያሰማን። እስኪ እነ አብርሽ ደግሞ ሄደዋል፣ ዱባይ ገብተዋል። እነ አብርሽ ዱባይ ሲገቡ እነሱ ደግሞ ተራቸውን ቢዝነስ እየሰሩ ነው። ስለዚህ ተባበሯቸው። ላይክ ሰብስክራይብ ሼር አድርጉላቸው። ምንም አትበሏቸው፣ ጸጥ በሏቸው። የሀይሚ 200,000 አስገቡላት። አመሰግናለሁ። መልካም ንጋት ይሆንላችሁ። ባይ ባይ ውድ ቤተሰቦቼ።